እንደ ዛሬ አንጀቴ ቅቤ ጠጣ። አንጀትሽ ቅቤ ጠጣ። ዛሬ ማህሌት ከዛ አልጋ ላይ ወርዳ አንተ ከቅድስት አብረህ ትተኛለህ ማለት ነው። ዛሬኛ እዚህ ነው የምንተኛው። አንቺ ሌላ ክፍል ተዘጋጅቶልሻል። እንግዲህ ማህሌት ታገኘውሽ የኔ እንቁላል። ምን ነው በጥቅሉ የኔ እልፍ ወር አትለኝም? ማን የመጣው እያልኩሽ ነው? ማንንም እንዳልሆንሽና ተራ ሰው እንደሆንሽ ለአይምሮሽ ደጋግመሽ ንገሪ። ሄሎዝና ሉላ ያለችበትን ልንገርህ። በቃ እግዚአብሔር ያክብርልን። አይ መብት ችግር የለውም አትቸገር። እኔ ራሴ እሸኛታለሁ። ምሳሌስ ማለትም ማክበር ነበርብሽ። ማክሾረወርሻለሁ። ምን ጥቅምለሽ ትሄጃታለሽ? የምራችሁ ነው? እንግዲህ ራስሽ እንደመጣሽ ራስሽ እዚሁ ባይነሽ ታያለሽ ሁሉንም ነገር። እንግዲህ ማህሌት ምንም ማድረግ አንችልም። ሳቁባት። እየቀለዳችሁ መሆን አለበት። በማህሌት አንድም ሳታስቀሪ ልብሱን ውሰጂና መልሽ። እባካችሁ ሰዎች እያያችሁ አትለፉን። እንዴት ይሄ ልጅ አንድ ጃመልታ ወይኔ ልጅ የታባቱ ሄዶ ነው ስለ አይነ ብርሃን ስለ መድኃኒዓለም አቅመ ደካሞች እባካችሁ እርዱን። አይነ ብርሃን እያያችሁ አትለፉን። አቅመ ደካሞች ነን። ለመድኃኒዓለም ስለ አይነ ብርሃን ዛሬ ሰው የለም። እባክህ ምንድን ነው? ስለ አይነ ብርሃን ስለ መድኃኒዓለም አቅመ ደካማ ነኝ። ምን እየሰራችሁ ቤት ያላችሁ? እግሬ ምን ሆነ ነው? እግሬ እዛ ታይዋን እዛ ጋር ከአውሮፕላን ላይ ወድቄ ከላይ ልጅ መሰልኩ እንዴ? ከአውሮፕላን በትወድቅ ኖሮ እኮ ትሞት ነበር። አሁንም መኮሞች አሉ። ምን ያለው መስሎ ነው? በጣም የሚገርሙ ክሪዝ ሰው ናቸው። እዚህ ባቡር አይሮፕላን ገጨ ምናምን ትላለህ። ያዙን ስልካቸው አሁን እኮ ነው ማለት አይዘኑ ለምን አንዴት ነው ነቃማ አይተኳችልም። ምንድነው እንደዚህ ምታል? ወይኔ ልጅ ልጄ ማገኘው። እሺ ልጄ ህፃን ልጅ አላየኸው? በዚህ ሲያልፍ አላየኸውም? ህፃን ልጅ ትንሽ ነው ገና 7 አመት 8 አመት ጅንሱ ሱሪ ያደረገ ቀይ ልጅ ጸጉሩ ልጫ። አረ እኔ እንጃ አላየኸውም። እርግጠኛ አላየኸው? እሺ አካባቢ እኮ ነው። ችግር የለውም። ስልክ አስደውልልኝ። እሺ ስልክ ይዟል ህፃኑና ስልክ አስደውልልኝ። ልደውልለት። የኔ ስልክ ሰረቁኝ። አስደውልልኝ በማለት እንደዚህም ጀመራችሁ። ሌባ ሲያስጠላ። አረ ሌባ አርኩም ወንድ በማለት አረ ሌባ ሰማኝ ነው እንግዲህ
ኧረ እኔ ሌባ አይደለሁም በእናትህ አስደውልኝ ጠፍቶኝ እኮ ነው ልጄ አንተ ያማል እንደ ይዜ እሺ በዚህ ያስወጣል መንገድ አለው በዚህ ያስወጣል መንገድ ተሰምሯል ሌባ አይደለሁም ልጄ ጠፍቶኝ ነው ቢሲል ነበር አይታዋል እንደዛ አካባቢ ከማንም ጋር ብቻውን ነበር የመጣው አንተ የት ነው ሰፈር አላውቅም የት ነው ታዲያ አዳማ ታዲያ ምን ልታደርግ ነው እዚህ የመጣው ስቴከር ነው የመጣው ከማን ጋር ነው የመጣው ከአባቢ ጋር አባታው የት ነው ያለው አታውቅም የት እንዳለ አባቢ ጋር እንወስድ ብላችሁ እንደ ያመጣ እኮ እንወስዳለን አባቢ ጋር እኮ እንወስዳለን አሁን ይኸውልህ ከዚህ በኋላ እኛ የምንልህን ነገር ካላደረክ አባቢ ምናምን የሚባል ነገር የለም ሰምተሃል አሁን ቀጥ ለጥ ብለህ ወደ ስራ ልብስህን አውልቅ ቶሎ በል ጭበል አውልቅለት በደንብ ይሄንን ከፍ አድርገው ልብስህን ትቀይራለህ ቀጥ ብለህ ወደ ስራ ከዚህ በኋላ አባቢ ምናምን የሚባል ነገር የለም ማንንም የምታቆስ የለም እሺ ሰምተሃል እኛ የምንልህን ብቻ ነው የምታደርገው ሰማህ ጅምና አቆውና ቆም ፈጥዋልና ነው ታዲያ ኑር ነው እንደሆነ ወንድና ረጉ እውነትን እኮ ነው እንዳሰብ ምን ልብስ ሲያስለብሰው በዚህ በሚሸጠው ብር ከዛ ያገኛል በስራ ቢሰራ እንዴ ልክ ነህ እኮ አይሻል ጾም ጋር ለምን አንወስደው ጾም እኮ ተቀጣጣ አርቃ ልጆቹን ነገር አርቃ እኮ ነው የምታስለምነው በቃ አመጣሽ አይሽ አይደል አራ ግድም ብሎ ነው የሚሸከለበትን ነው ነገ ጾም ይኖራል አራ ብሬም አለ ካሉ ደግሞ ወይ እሱ እንደወስዶ እናደርጋል ወይ ደግሞ የሆነ ነገር አበልካሽታ መለው ብናሰራው ነው የሚሻለው ግን ፈርቺ እኮ አስፈራ ችግር የለውም ወደ ሌላ ከተማ ሰማን መጣ ምን ዲታኛ ሰፈር መሆኑ ከለበት እኛ ምን ወተን ምናምን እና አብረን በዚህ በየጊዜው እየተቀያየርን ይዘው እንሄዳለን አትቀብለን እንደምንለብስ እዛ ይሻላል እንጂ አንዴ ከሸጥነው ትንሽ እየመራ ነው የሚሆነው ቀስ እያለን እየሰራ ላይ ይሻል ቀልያ ነው የሚሻለው ተሳል ቀይልች አጥር ያለ ጸጉሩ ጫት ሱሪ ያደረጋል የምን ልጅ ህፃን ልጅ ነው በዚህ ካለፈ ካያችሁ ጠፍቶብኝ ነው ልጅ ጠፍቶብኝ ምን አይነት ልብስ ነው የለበሰው ቢጫ ከላይ ቢጫ ልብስ ከታች ጂንስ ነው ያደረገው ጂንስ ሰማያዊ ቀይ ልጅ ነው አዎ ቀይ ልጅ ህፃን ልጅ በእናትህ አሳደቶች ኧረ አላየን አንተ ሱሪ ኧረ ነው አይቷል የት በእናትህ የት በማረግ ተረጋጋ ወደ መገናኛ አካባቢ መገናኛ ደግሞ አላየን ታሽ ማየት አባቴ ጠፋብኝ ምናምን እያለ ነው የት ጋር በእናትህ ተረጋጋ እሺ የት እንደምፈልገው ነው መጀመሪያ ታክሲ ተራ ትሄዳለህ እሺ ከዛ ቤት በኩል መገናኛ ተገባና እዛ ፈልግ ምዕራፍ ላይ ቤት በኩል ያስወጣኛል እሺ እዚህ ጋር ከተጠበቅ በዚህ በኩል ያስወጣኛል እሺ ብሎ በል መሰግናለሁ እሺ
የምትሰራው። ከዚህ በኋላ አባቤ የለ ማሚ ምናምን የለችም። ሰማኛ ብሎ ለበሰው እንጂ በስነ ስርዓት ምን አድርገው እዚህ አድርገው አቴ ብሎ ያንን ጨምሮ ካድሽ ምን ያደርጋል? ከዚህ በኋላ አባትህ እኔና እሱ ነን። እሺ ሰማኛል? አባትህ ማን ነው? እና እሱ ጎበዝ ልጅ። አሁን ቁርስ ይዘን እንመጣለን። እስከዛ ከዚህ ቤት እንዳትወጣ እሺ? ነገር ያለ ስላይነ ብርሃን ወገኖቼ፣ ስላይነ ብርሃን፣ ስላይነ ብርሃን ስላይነ ብርሃን ፈላ ለዛሬ ጥሩ ነበርሽ። ቀስ በቀስ ደግሞ ትለምዷለህ የኛን ህይወት። ይህ ፊትህ እንኳን የሀብታም ፊት ነው የሚመስለው፣ ግን እንደምንም እስቲ እኛ ሆነን ነው አይንህን ያላጠፋን እንጂ እግርህን ቆርጠን እጅህን ቆርጠን ነበረ። ደስ አላደርገውም እንዴ? ብቻ ለዛሬ ይበቃል። አንተ ተኝተህ ነው? እሺ ልጁ ያመለጠ እባክህ። ምን ማለት ነው? ቤተሰቦቹ ቢያገኙት? እኔ እኮ ትንሽ ደጋግመኝና እንቅልፍ ይዞኝ ሄደ። ምን ማለት ነው እንዴ? አንተ አንድ ሕፃን ልጅ መጠበቅ ይከብዳል? ራሱ አግኝቶትስ ቢሆን? ቤተሰቦቹስ አግኝቶት ቢሆን? ሻይቶም ሊሆን እኮ ይችላል። ኧረ ልክ ነህ። ምን ማለት ነው? አሁን እኮ ከስራ ገብተን እኮ አሁን እኮ ነበር። አንተ የተረገምክ ልጅ እንዴት ትተኛለህ? ይቅርታ በእናትህ። ተይዘንስ ቢሆን ኑሮ አሁን ራሱ ሰው አለመሄዱን አላውቅም። ልክ አይደል? የምር ልክ አይደል? ይቅርታ በቃ ይቅርታ። እሺ እኔ ነገር እንዳይደገም እንደዚህ ነገር። እሺ የቲም አሳዳጊ ነኝ። እባካችሁ እያያችሁ አትለፉኝ። እባካችሁ እያያችሁ አትለፉኝ። የቲም አሳዳጊ ነኝ። የቲምን የላበሰ ጀነት ላይ ቤት አለው ብሏል ረሱላችሁና እያያችሁ አትለፉኝ።
እባካችሁ ሰዎች እያያችሁ አትለፉን። የቲም አሳዳጊ ነኝ፣ አቅመ ደካማ ነኝ። እባካችሁ ሰዎች እያያችሁ አትለፉኝ። አንተ ቀናበልና አልቅስ ቀናበል እንደዚህ ቅዱስ። እያያችሁ አትለፉኝ ወገኖቼ፣ እያያችሁ አትለፉኝ። የቲም አሳዳጊ ነኝ፣ አቅመ ደካማ ነኝ። እባካችሁ እያያችሁ አትለፉኝ። የቲም አሳዳጊ ነኝ። እባካችሁ ማን ጠየቀ? እሱ ከይሲ ማን ጠየቀ? አርፈህ ቁጭ በል እሺ። ዛሬ ምግብ አታገኛትም። አርፈህ ቁጭ በል። ዝም ብለህ አልቅስ ብቻ አልኩህ አድርግሽ። አይገባም እሱ። ቀና በልና አልቅስ። አርፈህ አልቅስ። ዝም ብለህ ማለት ነበር። ሰምተኛል? ሽንቴን ወጥሮኛል። አሁን ሽንቼ እስክመጣ ከዚህ ንቅንቅ እንዳትል። ሰምተኛል? ዋ እያየሁ ነው ደግሞ ኬሴ የት ከባቱ ሄዶ ነው? ፈቅዶልን የወጣው ማን ፈቅዶልን የወጣው? ትሰማኛለህ? እንዴት ወጣ? ዝም በል ዝም በል ዝም በል ዝም በል አንተ ዝም በል ዝም በል። ማን ነው ይዞ የወጣው? ዝም አትልም? ዝም የት ነው ያገኘው? ውጪ ከሆነ ያገኘው እንዳትወጣ አላልኩህ? እንዳትወጣ ዝም በል። አዎ ነግሬሃለሁ፣ እንዳትወጣ ብዬህ አልነበረም ወይ? ዝም በል ነግሬሃለሁ። እዚህ በኋላ ትወጣና ነግሬሃለሁ። ሰማኛለህ? ዝም በል። ጅላንፎ ከኔጋ ስወጣ ነው ጀመረ። ከዚህ በኋላ ከዚህ ቤት
ንቅነቅ ተደና ነገር አንተ ከይስ የት ነበርክ እስካሁን? ንገረኝ፣ የት ነበርክ? ወይ በቃ ተረጋ። ምን ሆነህ ነው? ቆይ እንዴት ይሄ ልጅ አንድ ያመልጣል? 5 ደቂቃ እኮ ልሽና ዞሮ ስልክ ነው ያመለጠኝ። እሺ ቆይ እኔ ምን ላድርግ? እሱ መጠበቅ ካልኩኝ ምንድን ነው ስራ ታዲያ? እሱ መጠበቅ ከጀ 5 ደቂቃ እኮ ካልኩኝ ዞር እንዳልኩ እኮ ነው ያመለጠኝ። ስራ ያዝ ነው። ቤተሰቦቹ ምናምን አግኝተውት እኮ ነው፣ ግን ተከትየዋለሁ። በጣም ተከትየው ነበረ፣ ግን ተደበቀ። ህፃን ልጅ ጭራሽ አሯሯጠም ያዝ ያቅታል። ምንድነው ይቅርታ? እንዴት ቋርጠም ምሽና ዞር ስልኩን። ቆይ አንተ ከይሲ ቅጥጥል ማድረግ ምንድነው? እሱ ላይ የምትጮው መጀመሪያ ራስህን አስተካክል። እንዴት እንደዚህ አይነት ስህተት ትሳሳታለህ? ስንት ነገር ተናግረን ስንት ነገር ያወራንበት ስራ አይደል እንዴ? ብንያዝ ወይ ቢታወቅብን ምን እንደማውቅ እኮ አይደለም። ልሽና ዞር ስልኩ ነው ያመለጠኝ። በጣም የሚያስጠላ ነገር። እሺ እንዴት ደግሞ አድርጌ አንዴ ልግረፍ በእናትህ አንዴ ልግረፍ። በቃ እኔ ደመትቼዋለሁ። በጣም የማይሆን ስራ ነው የሰራው። እንዴት እንደዚህ ታደርጋለህ? ስንት ነገር ተነጋግረን ስንት ነገር አስበን አይደል እንዴ ስራ የጀመረው? ሻይ ለምደኝ ተረሳ ያለኝማ ወደ ስራ ወዴት ነው የምንሄድሽ? በህገ ወጥ የህፃናት ዝውውር በቁጥጥር ስር ውላችኋል። ተመልከች። በቃ እዚህ አፍንጫችሁ ስር ኖራችሁ ነበር። ተቸግሮኝ ነበራችሁ። ምን አደረግ? ምን አገኛችሁ? ምንም ለብስ እኮ ነው ያስነው። በል ለስራ እየወጣን እኮ ነው። ምንም እኮ አላደርግም። ከኋላ ሰራችሁ ከኋላ ዝበል